ሰላም ጤና ይስጥልኝ። ኩስ ገመዳ ነኝ። እንደሚታወቀው ወርቃማ አእምሮ የሚለውን ሀሳብ ከብዙ ሀሳቦች ጋር አያይዤ አስተምራለሁ። የዛሬ መልእክቴ በጣም እናንተን ይጠቅማልና አደራ እላችኋለሁ። በጥሞና እንድትከታተሉኝ እፈልጋለሁ። ይህ መልእክት አብሮ ለመኖር መሰረታዊ በቃ ለመኖር መሰረታዊ ነው፣ ጠቃሚ መልእክት ብዬ ነው የማስበው እና የዛሬው መልእክቴ አብሮ የመኖር እና አብሮ የመስራት ባህል በወርቃማ አእምሮ the culture of working together and living together by say character of colli mind ሰዎች ጋር ለመኖር እና አብሮ ለመስራትም ወርቃማ አእምሮ ሊኖር ይገባል። ከአንድ ሰው ጋር ለመኖር እና ለመስራት ሁልጊዜ ወርቃማ አእምሮ መሰረታዊና መሰረታዊ ነገር ነው። ይህንን ጠንቅቃችሁ ልትረዱ ይገባችኋል ማለት ነው። ይህንን ጠንቅቀን ልንረዳ ይገባናል ማለት ነው። እሱ ወርቃማ አእምሮ ከሌለ አብረን ለመኖር ሆነ አብረን ለመስራት ፈጽሞ የማይቻል ነው። እሱ ወርቃማ አእምሮ ከሌለን አብሮ ለመስራትም ሆነ ለመኖር በጣም እንቸገራለን። ስለዚህ በጥንቃቄ አስተውለን ወርቃማ አእምሮ መኖራችን አንደርስታንድ አድርገን ነው መኖር ያለብን። እንደኔ ሀሳብ ማለት ነው። ሰው ያለ ወርቃማ አእምሮ እንሰራለን ብለን ብናስብ አይቻልም። እሱ ያለ ወርቃማ አእምሮ ከአንድ ሰው ጋር ሆኜ እሰራለሁ ማለት ፈጽሞ የማይቻል ነው። ምክንያቱም ለመስማማት ወርቃማ አእምሮ አስፈላጊ፣ ከሌሎች ሰዎች ጋር ለመስማማት ወርቃማ አእምሮ አስፈላጊ እስከሆነ ድረስ ካልተስማማን ደግሞ አብሮ መስራት የሚቻልበት መንገድ ስለሌለ ወርቃማ አእምሮ በጣም አስፈላጊና አስፈላጊ ለመሆኑ ሰዎች በህይወት ዘመናቸው አብሮ ሲኖሩና አብሮ ሲሰሩ አለመግባባት መፈጠር አይቀሬና ያለ ነገር ነው። ከሰዎች ጋር ስንሰራ ስንኖር አለመግባባት በህይወታችን ያለና የማይቀር ጉዳይ ነው። ግን ከአለመግባባት የተነሳ ፈጽሞ አብሮ መኖርና መስራት አይቻልም ማለት አይደለም። ምክንያቱም ወርቃማ አእምሮ ሲኖር መፍትሄ ማምጣት የሚቻልበት አቅጣጫ ስላለው አለመግባባት ያሉ ናቸው ከሰዎች ጋር ስትኖር። ምክንያቱም ሰው የተለያዩ ፊው የተለያዩ አቲቱድ እስካለው ድረስ አለመግባባት ያለና መፈጠሩ የማይቀር ነው። ይህ ግን ደግሞ አብሮ መኖርና አብሮ መስራት አይቻልም ማለት ነው። ምክንያቱም ወርቃማ አእምሮ የመፍትሄ አቅጣጫ ይሆናል ማለት ነው። ወርቃማ አእምሮ ደግሞ መፍትሄ የሚያመጣው ጊዜ በመስጠት አብሮ በመነጋገር በይቅርታና እርቅ አለመግባባትን የማስወገድ አቅም ስላለው ወርቃማ አእምሮ ሰላም አሳቢ ያላት አእምሮ እስከሆነ ድረስ በጋራ መስራት እና አብሮ መኖር ውጤቱ አብሮ መለወጥን ያመጣል። አብሮ መለወጥን ደግሞ የሀገራችን የኢትዮጵያን መለወጥ ጎልቶ እንዲታይና እንዲንጸባረቅ የመግለጥ ኃይል ይኖረዋል ማለት ነው። አብሮ ለመኖር እና አብሮ ለመስራት መታወቅ ያለባቸው 10 የወርቃማ አእምሮ ካራክተሮች። አንደኛ መፈቃቀር ወይም ፍቅር። ወርቃማ አእምሮ ሲኖር ፍቅር ይኖራል። ፍቅር ሲኖር ደግሞ አብሮ መስራትና አብሮ መኖር
እየጎላ መታየት ይጀምራል። እንዲህ በመሰለ ህይወት ውስጥ ደግሞ እርስ በርስ መናቆር እየጠፋ ሰዎች ሁሉ ለፍቅር ይሸነፋሉ። በዚህም ምክንያት አብሮ መኖርና መለወጥ የእያንዳንዱ ሰው ህይወት ውስጥ ይደምቃል። አንደኛ መሰረታዊ ነገር ያልኳችሁ ነገር ቢኖር አብሮ ለመስራትና አብሮ ለመኖር መሰረታዊ ነገሮች ውስጥ የወርቃማ አእምሮ ካራክተር ውስጥ አንደኛና አንደኛ መፈቃቀር ወይም እርስ በርስ መፈቃቀር ወይም ፍቅር ነው የሚያስፈልገው ብያቸዋለሁ። ሁለተኛ ደግሞ መቀበል፣ እርስ በርስ መቀበል። ሌላኛው መቀበል መቻል፣ አንደኛውን መቀበል መቻል ያስፈልጋል ነው። እሺ እርስ በርስ መቀባበል በመጀመሪያ ደረጃ የሚፈጠረው በአእምሮ ውስጥ ነው። በደንብ አንደርስታንድ ልታደርጉኝ ይገባል። እዚህ ጋር እርስ በርስ መቀባበል የሚፈጠረው በመጀመሪያ ደረጃ በወርቃማ አእምሮ ውስጥ ነው። ወደ መሬት ከወረደው ተግባራዊ ሆኖ ይታያል። አእምሮቻችን ሌላ ሰው መቀበል ቻለ ማለት በተግባር እያሳየን ሌሎችን መቀበል እንችላለን። መጀመሪያ ሴንትራል ፖይንቱ አንድ ሰው ለመቀበል መጀመሪያ በሀሳባችን ልንቀበል ይገባል። ሀሳባችን ያ ሰው ካልተቀበለ በተግባር ምን ይሁን ያ ሰው ወዳለው ምናምን ብታወሩ ውሸት ነው፣ ዛዝና ቆረጠ። ስለዚህ ወርቃማ አእምሮ አለን ብለን የምናስብ ከሆነ አብሮ ለመኖርና ለመስራት እሳቤ ካለን በመጀመሪያ ደረጃ ወንድሞቻችንና እህቶቻችን የመቀበል አመለካከትና አስተሳሰብ ሊኖረን ይገባል። ይህ አስተሳሰብ ካለ ደግሞ አብሮ መስራትና አብሮ መኖር ይመጣል ማለት ነው። ሶስተኛ ደረጃ ላይ ደግሞ መተቃቀፍ፣ የራሳችን ከፍ ለማድረግ ተብሎ ሌላውን ከማጠልሸት እርስ በርሳችን በመጠቃቀፍ ህይወታችንና ኑሮቻችን አብሮ ለማሸነፍ ጥረት እያደረግን አብሮ የመስራትና አብሮ የመኖር ክህሎት እየጨመርን ወደ ላቀው ከፍተኛ ደረጃ ለማድረስ መስመር እንይዝና መራመድ ሳይሆን እንጀምርና እንቀጥል። ደግሞአለሁ፣ ራሳችን ከፍ ለማድረግ ተብሎ ሌላውን ከማጠልሸትና እርስ በርሳችን ከማጠልሸት ይልቅ እርስ በርሳችን በመጠቃቀም ቤታችንና ኑሮቻችንን አብሮ ለማሸነፍ ጥረት እያደረግን አብሮ የመስራትና አብሮ የመኖር ክህሎት እየጨመርንና እያዳበርን ወደ ላቀና ከፍተኛ ደረጃ ለማድረስ መስመር እንይዝና ዛሬውኑ መራመድ እንጀምርና ስለ ቀጣዩ ጉዞ አብረን እንራመድ። ይህ ሁሉ የሚሆነው በወርቃማ አእምሮ። በአራተኛ ደረጃ ላይ ያለው ደግሞ መረዳዳት። እርስ በርስ መረዳዳትና መደጋገፍ አብሮ ለመኖርና አብሮ ለመስራት የማይነቃነቅ መሰረት ይጥላል። ይደግመዋል። እርስ በርስ መረዳዳትና መደጋገፍ አብሮ ለመስራትና አብሮ ለመኖር የማይነቃነቅ መሰረትን ይጥላል። ወርቃማ አእምሮ ሌላውን በችግር ጊዜ የመድረስና አብሮ ችግር መካፈል። ይህ ካልሆነ ግን
አብሮ መኖርም ሆነ መስራትም ሆነ አይቻልም። ምክንያቱም በችግር ጊዜ ያልተረዳነው የኛ ወንድም የኛ ጎረቤት እንደ አጋጣሚ በፈጣሪ ፍቃድ ሆኖ ከችግሮቻቸው ከወጡ አይበለውና ጊዜ በችግሮቻቸው ጊዜ ከጎናቸው ካልሆነ ካልቆሙ ነገ አብሮ ለመኖርና አብሮ ለመስራት ይከብዳል። ምክንያቱም ከፍተኛ ደረጃ ላይ ከደረሱ እኛን ነገ ይረሳሉ። ያኔ በችግር ጊዜ ያልረዳኸው ሰው ምናልባት ነገ አንተ ችግር ውስጥ ስትሆን እኔን ይረዳኛል ብለህ ማሰብ አይቻልም። አብሮ ለመኖር የማይመች ስለዚህ አሁን በየትኛው ህይወት ደረጃ ላይ ሆኖ የሚቸገርን ሰው መርዳት የወርቃማ አእምሮ መገለጫ ባህሪ ነው። ይሄ ደግሞ አብሮ ለመኖር እና አብሮ ለመስራት ይጠቅማል ነው የምላችሁ። እሺ በአምስተኛ ደረጃ ላይ ደግሞ እርስ በርስ መከባበር ሪስፔክት ይቻላል። እርስ በርስ ከማሸማቀቅ አንዱ ሌላውን ዝቅ እና ከፍ ከማድረግ ይልቅ እርስ በርስ ሰው በመሆን ያለምንም ልዩነትና አድሎ እርስ በርስ መከባበር ባህላችን አድርገን በተጠንቅቆና በማስተዋል በወርቃማ እይታ መኖርን በማስቀጠል አብሮ የመስራትና የመኖር ክህሎትን በደንብ እያሳደግ እንቀጥል። እደግመዋለሁ፣ እርስ በርስ ከማሸማቀቅ አንዱ ሌላውን ዝቅና ከፍ ማድረግ እርስ በርስ ከመደፋፈር ይልቅ ሰው በመሆን ያለምንም ልዩነትና እርስ በርስ መከባበር ባህላችን አድርገን አብሮ የመስራትና የመኖር ክህሎት በደንብ እያሳደግን እንቀጥል። እሱ ደግሞ አብሮ ለመኖር በጣም ይጠቅማል ነው የምላችሁ። እሺ በስድስተኛ ያለው ደግሞ መተባበር፣ ትብብር። ይህ የወርቃማ አእምሮ ባህሪ ከፍተኛ የሆነ ትኩረት የሚሻ ነው። ሰው መተባበር ከፍተኛ ትኩረት የሚሻ ነገር ነው። በመተባበር የእኛ ለእኛ ከእኛ የሚለው ጠባብ የሆነ ሀሳብና አመለካከት በወርቃማ አእምሮ በማስወገድ ከብሔርተኝነት በመውጣትና አካታችነትን በመገንባት ወይም ኢንክሉሲቭነስን በመገንባት ሁለንተናዊ ስር ነቀል የሆነ ለውጥ እና እድገት ለማምጣት መሰረታዊ ሊሆን የሚችለውን ሀሳብ፣ ራዕይ፣ አሰራር እና እንቅስቃሴ ውስጥ የበኩላችን ድርሻ እና የላቀ አሻራ በማስቀመጥ መተባበር የግድ የመኖራችን መሰረት መሆኑን በመረዳት የጋራ ለውጥ ለማምጣት እንትጋ፣ ጥረት እናድርግ። እሺ በሰባተኛ ደረጃ ያለው ደግሞ መመካከር፣ ምክር፣ እርስ በርስ መመካከር። ሁሉም ነጋሪ ሊሆን አይችልም። የሁሉም ሰው ሀሳብ ደግሞ የመፍትሄ አቅጣጫ የሚያሳይ ሊሆን አይችልም። የተለያየ ሀሳቦች አሉ። የተለያየ ሀሳቦቻችን ግን ወደ ጋራ በማምጣት የትኛው ለችግሮቻችን ሶሉሽን ይሆናል ብሎ እርስ በርስ መነጋገር ከኛ ይጠበቃል ማለት ነው። ስለዚህ እዚህ ጋር ነው ችግራችን መፈታት ያለብን። እዚህ ጋር ነው ነገሮችን ማስተዋል ያለብን። በሁሉ ይህ የማይካድ እና ግልጽ የሆነ እውነታ ነው። እደግመዋለሁ፣ ሁሉም ነጋሪ መሆን አይችልም። የሁሉም ሰው ሀሳብ የመፍትሄ አቅጣጫ የሚያሳይ ሊሆን አይችልም። ይህ የማይካድና ግልጽ የሆነ እውነታ ነው። ኢትዮጵያና ሰላሟን ለማስቀጠልና አብሮ ለመስራትም ሆነ አብሮ ለመኖር ተመካክረን ካልሆነ በስተቀር ፈጽሞ የማይሆን መሆኑን በጥንቃቄ
ማወቅ ይኖርባቸዋል ማለት ነው። ሰው ነገርን የእኛ ማንነት አድርገን ለመቀበል በወርቃማ መልኩ ራስን በማዘጋጀት ነው። መነጋገር የእኛ ማንነት መገለጫ ሲሆን መፍትሄ ማምጣት ይቻላል። እርስ በርስ መነጋገር ሀሳቦቻችን ወደ መድረክ በማምጣት ወደ ጋራ በማምጣት እገሌ ጋር ያለ ሀሳብ ምንድን ነው? እኔ ጋር ያለ ሀሳብ ምንድን ነው? ያ ሁለቱም ሀሳቦች የተለያዩ ሀሳቦችና አይዲያዎች ፊዎችን አብሮ በማምጣት በመነጋገር ከዛ ውስጥ ለችግሮቻችን ሶሉሽን የሚሆኑ ሀሳቦች በጋራ በማምጣት አብሮ ለመኖር እና አብሮ መስራት መሰረታዊ ነገር መሆኑን እንረዳለን። ኦልሬዲ ወደ ማጠቃለያ እየሄድኩ ነው። 3 ሀሳብ ብቻ ነው የሚቀረው። እሺ፣ በስምንተኛ ደረጃ ላይ ደግሞ መጠቃቀም ወይም መከፋፈል ያለንን ነገር እርስ በርስ አንዱ ለሌላው መስጠት የሚል ሀሳብ ነው። በብሔር ተኮር እርስ በርስ በቤተሰብና በማህበራዊ በሃይማኖታዊ በፖለቲካዊና በንግድ ተቋማት መካከል እርስ በርስ ከመከፋፈል ይልቅ ለሀገራዊና ሁለንተናዊ ለውጥና እድገት ያለን ሀሳብና ራዕይ፣ አቅምና ችሎታ፣ እውቀትና ሙያ፣ ልምድና ክህሎት፣ ገንዘብና ክህሎትን በማዋጣት አንዱ ሌላውን በመጥቀም መሪህ የሆነ ሀገራዊና ሰብአዊ ግዴታችን እንወጣ። That is leads to building the culture of living and working together. ሌላኛው ደግሞ በ9ኛ ደረጃ ላይ ያለው ደግሞ መቀራረብ፣ እርስ በርስ መቀራረብ። አሁን ስንኖር እኛ ብዙ የሆነ ኢትዮጵያ is a diversified country እናውቃለን። ብዙ ካልቸር አለ፣ ብዙ ባህል አለ፣ ብዙ ሃይማኖት አለ በኢትዮጵያ። መቀራረብ ጠብና ጥላቻ የፈጠራቸውን የተለያዩ ውጥረቶችና ጭንቀቶች፣ ፍርሃቶችና ስጋቶችን በማስወገድ በማሰብ ጉድለቶችና ልዩነቶችን እያሰብን ከመራራቅ ተቆጥበን በጋራ ለጋራ አገራዊ አንድነትና ሰላም፣ ራዕይና እሴት፣ ለውጥና እድገት ለመትጋት ከመቼም ጊዜ የበለጠ መቀራረብን የቀጣይና ዘለቄታዊ ስራችንና ትኩረታችን ይሁን ብዬ አሳስባለሁ። እደግመዋለሁ። ጠብና ጥላቻ የፈጠራቸውን የተለያዩ ውጥረቶች፣ ጭንቀቶች፣ ፍርሃቶችና ስጋቶች፣ ጉድለቶቻችንና ልዩነቶችን እያሰብን ከመራራቅ ተቆጥበን በጋራ ለጋራ አገራዊ አንድነትና ሰላም፣ ራዕይ፣ እሴት፣ ለውጥና እድገት ለመትጋት ከመቼም ጊዜ የበለጠ መቀራረብን የቀጣይና ዘለቄታዊ ስራችንና ትኩረታችን ይሁን። በመጨረሻ ደረጃ እና በ10ኛ ደረጃ ላይ ያለው ደግሞ መገንባት፣ አብሮ መገንባት፣ ቢውልዲንግ ቱጌዘር፣ ቢውልዲንግ ኤ ኔሽን ቱጌዘር፣ ቢውልዲንግ ኤ ሄልዚ ሶሳይቲ ቱጌዘር፣ ቢውልዲንግ ኤ ፐርሰናል ዴቨሎፕመንት ቱጌዘር። አንዱ የሌላውን ስብዕናና ብሔር ከማጠልሸት እንዲሁም ከሰው ልጅ ህይወት ጥፋት ባሻገር በየጊዜው የሚፈጠሩ ግጭቶች የሚወድሙና የሚዘረፉ የሚፈርሱና የሚቃጠሉ ንብረቶች የሀገሪቱን ሀብት ውድመት ከመደገፍ አቋም እንውጣ። ይህ ሀገር እድገትን ወደ ኋላ የሚያስቀሩ ሀሳቦችን ከመደገፍ እንውጣ። እደግመዋለሁ። ለማህበረሰብ ለሁሉም ነገር ለእድገት
እንቅፋት የሚሆኑና እድገትን ወደ ኋላ የሚያስቀሩ ሀሳቦችና አይዲያዎችን ከመደገፍ ይልቅ እንውጣ። የመጨረሻ ሀሳቤ እንደ ማጠቃለያ ዛሬ እና ነገ በአንድነት እንድንቆም፣ እንድንተባበር፣ አብረን መስራት እንድንችል የሚያስተሳስረን ጽኑ የአብሮነት ምክንያት ወርቃማ አእምሮና ሀገራዊ የህልውና ራዕይ ነው። የዛሬውን ሀሳቤ እንደዚህ ይመስላልና አደራ እላችኋለሁ። መልዕክቱን እስኪ በደንብ ከተከታተላችሁ ለሌሎች ሼር ማድረግ እንዳረሱ፣ ኮፕሊንግ ማድረግ እንዳረሱ። ወዳችኋለሁ። መልካም ቆይታ